ይህ ቪዲዮ የኢምፖርት እና ኤክስፖርት ስርዓት በኢትዮጵያና በዓለም እንዴት እንደሚሰራ ቀላልና ግልጽ በሆነ መልኩ መሰረታዊ ዕውቀትን ለማቅረብ የተዘጋጀ ቪዲዮ ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮች። ይህ ቻናል የጉምሩክ፣ የንግድ፣ የሎጂስቲክስ እና የኢምፖርት ኤክስፖርት ሂደትን ቀላል በሆነ መንገድ የሚያስተምር ቻናል ሲሆን እንደ ንግድ ዓለም ውስጥ የሚሰሩ ሰዎች ወይንም የሚማሩ ጀማሪዎች የኢምፖርት እና ኤክስፖርት ሂደትን በግልጽ መልኩ መረዳት እጅግ አስፈላጊ ነው። ብዙ ሰዎች ንግድ ለመጀመር ይፈልጋሉ፣ ነገር ግን እንዴት እንደሚሰራ በትክክል አያውቁም። በዚህ ቪዲዮ የኢምፖርት እና ኤክስፖርት መሰረታዊ ዕውቀትን በቀላሉና በዝርዝር እንማራለን። አንደኛ፣ ኢምፖርት ምን ማለት ነው? ኢምፖርት ማለት ከሌላ ሀገር ወይንም ከኢትዮጵያ ውጪ ካሉ ማንኛውም ሀገር ዕቃ ገዝቶ ወደ ሀገር ውስጥ ማስገባት ማለት ነው። ይህ ሂደት በንግድ ዓለም ውስጥ የተለመደና ወሳኝ ሂደት ነው። ለምሳሌ አንድ ሀገራችን ውስጥ የሚገኝ ካምፓኒ ከቻይና ኤሌክትሮኒክስ ሲያመጣ ወይንም ከቱርክ ልብስ ሲያስገባ ኢምፖርት ይባላል። ዕቃዎችን ወደ ሀገር ሲገቡ በጉምሩክ ቁጥጥር ስር ይውላሉ፣ ሰነዶች ይመረመራሉ፣ የዕቃው አይነት ይለያል፣ ከዛም ቀረጥና ታክስ ይጣልበታል። ሁለተኛ፣ ኤክስፖርት ምን ማለት ነው? በሌላ በኩል ኤክስፖርት ማለት ደግሞ ከኛ ሀገር ወደ ሌላ ሀገር ዕቃዎችን ለሽያጭ መላክ ማለት ነው። ኢትዮጵያ እንደ ቡና፣ ሰሊጥ፣ የእንስሳት ምርቶችና ሌሎች ዕቃዎችን ወደ ውጭ ሀገር ትልካለች። ኤክስፖርት ለሀገር የውጭ ምንዛሪ ለማግኘት፣ ኢኮኖሚ ለማሳደግና ስራ ለመፍጠር እጅግ አስፈላጊ ነው። ኤክስፖርት ሲካሄድም የጉምሩክ ሂደት ይኖራል፣ ሰነዶች ይመረመራሉ፣ የሚላኩ ዕቃዎች ጥራት ይታያል፣ ከዛ የኤክስፖርት ፈቃድ ይሰጣል። ሶስተኛ፣ ጉምሩክ ምን ማለት ነው? የጉምሩክ ሚናስ ምንድን ነው? ጉምሩክ ማለት ማንኛውንም ወደ ሀገር ውስጥ የሚገቡም ሆነ የሚወጡ ዕቃዎችን ማለትም ኢምፖርትም ሆነ ኤክስፖርት የሚደረጉ ዕቃዎችን የሚቆጣጠር የመንግስት ተቋም ነው። ዋነኛው የጉምሩክ ስራ ኢምፖርት ስናደርግም ሆነ ኤክስፖርት ስናደርግ ለጉምሩክ የምናቀርባቸውን የተለያዩ አስፈላጊ ሰነዶች በጥልቀት ይመረምራል። የዕቃውን አይነትና እሴት በመለየት ቀረጥና ታክስ አስልቶ ይሰበስባል። የቀረቡት ዕቃዎች ህጋዊ መሆናቸው ከተረጋገጠ በኋላ ወደ ሀገር ውስጥ ለማስገባት ወይንም ኤክስፖርት ለማድረግ ፍቃድን ይሰጠናል ጉምሩክ። በኢምፖርት እና ኤክስፖርት ሂደት ውስጥ የሚያስፈልጉ መሰረታዊ የሚባሉ 4 ሰነዶች አሉ። እነዚህም የመጀመሪያው ኢንቮይስ ሲሆን የዕቃውን ዋጋ የሚያሳይ ሰነድ ነው። ሁለተኛው ፓኪንግ ሊስት ሲሆን የዕቃውን ዝርዝር መረጃ የሚያሳይ ሰነድ፣ ዕቃው ስንት ኬጂ እንደሆነ፣ በምን አይነት ኮንቴነር እንደተጫነ፣ ምን ያህል ኔት እና ግሮስ ዌይት እንዳለው፣ በአጠቃላይ ስለ ዕቃው ሙሉ ዝርዝር መረጃን የሚይዘው ፓኪንግ ሊስት የሚባለው ሰነድ ነው። ሶስተኛና ዋናው ቢል ኦፍ ላዲንግ ወይንም ኤርዌይ ቢል ወይንም ቢል ኦፍ ላዲንግ ማለት ደግሞ የመጓጓዣ ሰነድ ነው። በመርከብ የሚመጣ ከሆነ ቢል ኦፍ ላዲንግ ይሆናል። በኤርዌይ ወይንም በፕሌን የሚመጣ ከሆነ በካርጎ ኤርዌይ ቢል ይሆናል ሰነዱ አስፈላጊ የምንጠየቀው ሰነድ። አራተኛና ዋነኛው ሰርቲፊኬት ኦፍ ኦሪጅን ነው። ሰርቲፊኬት ኦፍ ኦሪጅን ማለት የዕቃው የምናስገባው ሆነ የምናስወጣው ኤክስፖርት የምናደርገው ዕቃ የምን አገር ዕቃ ወይንም የዕቃው የስሪት ሀገር ምንድነው የሚለውን የሚያሳይ የሚያረጋግጥ ሰርቲፊኬት ነው። ከነዚህ ከአራቱ በተጨማሪ ፐርሚትስ ወይንም የፍቃድ ሰነዶች አሉ። የፍቃድ ሰነዶች ስንል የውጭ ምንዛሪ ያገኘንበት ወይንም ኤልሲ የከፈትንበት የባንክ ፍቃድ አንዱ ነው። ሁለተኛ ደግሞ የምግብ እና ከመድኃኒት ጋር የሚያያዝ ነገሮችን ስናስገባ የኤፍዲኤ ፍቃድን ከኤፍዲኤ ፍቃድ አግኝተን ከነዚህ ከመጠቀስናቸው ሰነዶች ጋር ለጉምሩክ ማቅረብ ይኖርብናል። በሌላ በኩል ከካሜራ ወይንም ከሴኩሪቲ ነገሮች ጋር የሚያያዙ ዕቃዎችን ስናስገባ ግዴታ የኢንሳ ፍቃድ እና የኢሲኤ ወይንም ኢትዮጵያን ኮሚኒኬሽን አውቶሪቲ ፍቃድ እንጠይቃለን። በሌላ በኩል ቡና ኤክስፖርት ብናደርግ ለምሳሌ የቡናና ሻይ ባለስልጣን ፍቃድ መጀመሪያ ማግኘት አለብን። ቡናና ሻይ ባለስልጣን የምንልከው ወይንም ኤክስፖርት የምናደርገው ቡና ጥራት አለው የለውም፣ ስታንዳርዱን የጠበቀ ነው ያልጠበቀ ነው የሚለውን ከመረመረ በኋላ ፍቃድ ይሰጠናል። ይህን ፍቃድ ከጠቀስናቸው 4 ዋና ዶክመንቶች ጋር ለጉምሩክ ማቅረብ ይኖርብናል። በመቀጠልም ጉምሩክ ያቀረብናቸውን ዶክመንቶች ወይንም ሰነዶች ከመረመረ በኋላ ህጋዊና ትክክለኛ ሆኖ ሲገኝ የኢምፖርት ወይንም የኤክስፖርት ፍቃድን ይሰጠናል። በመቀጠልም ከጉምሩክ ፍቃድ ካገኘን በኋላ ኢምፖርተር ከሆነን የሚጠበቅብንን ቀረጥና ታክስ ለጉምሩክ ከፍለን ወደ ሀገር ውስጥ ያስገባናቸውን ዕቃ ከጉምሩክ ደረቅ ወደብ ከሞጆ ሊሆን ይችላል ከአዳማ ወይንም ከሌላ ደረቅ ወደብ ዕቃችንን ተረክበን ለምንፈልገው ዓላማ ማዋል እንችላለን። ኤክስፖርተርም ከሆነን ይህን ፍቃድ ስናገኝ ዕቃውን ወደ ውጭ ሀገር ወስደን መሸጥ እንችላለን። የመሸጥ ፍቃድ እናገኛለን ማለት ነው ኤክስፖርት ፍቃድ ጉምሩክ ሲሰጠን። በአጠቃላይ ኢምፖርት ዕቃ ወደ ሀገር ውስጥ ማስገባት ሲሆን ኤክስፖርት ደግሞ ወደ ውጭ መላክ ነው።
ጉምሩክ ደግሞ ይህንን ሂደት የሚቆጣጠር ተቋም ነው። በመሆኑም የተቀመጡትን ህጋዊ ሂደቶች በትክክል መከተል ይኖርብናል። በሚቀጥለው ቪዲዮ ኢምፖርት ወይንም ኤክስፖርት ስናደርግ እንዴት በሲንግል ዊንዶ እንደምንሞላና ኤልሲ እንዴት ፕሮሰስ እንደምናደርግ በዝርዝር እንመለከታለን። ተጨማሪ የትምህርት ቪዲዮ እንዲደርሱት ቻናሉን ሰብስክራይብ እንዲያደርጉ በአክብሮት እየጠየቅኩኝ አብሬያችሁ የቆየሁት ኤደን ነኝ። በቀጣይ ቪዲዮ እንገናኛለን። እስከዛው በያላችሁበት መልካም ጊዜ ይሁንላችሁ።